የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከ2017 ወደ 2018 እግዚአብሔር ስላሻገረን እናመሰግነዋለን። ምሕረቱን ቸርነቱን አብስቶልን ጥበቃውን አብስቶልን ወደ 2018 ደግሞ ስላሻገረን ክብር ሁሉ ለእግዚአብሔር ይሁን። ወደ 2018 ስንሻገር በአብዛኛው ብዙ ቸርቾች እንደሚያደርጉት እኔም አምናለሁ ቃል ስጠን ብለው ይጸልያሉ። በትክክል ከእግዚአብሔር የሆነ ይሄ ከነፍስ ያልሆነ ከስጋ ያልሆነ ከገንዘብ ያልሆነ ትርፍ የሚገኝበት ሳይሆን እግዚአብሔር ምን ልትሰራ አስባል፣ እግዚአብሔር ምን ልታደርግ አስባል፣ እስቲ ቃል ስጠንና ጉባኤው የምትባርክበት ጉባኤውን የምትለውጥበት የምታሻግርበት በ2018 ዓመቱን ሁሉ 12 ወር በሙሉ ልታደርግ ልትፈጽም ያሰብከውን ቃል ስጠን አባት ሆይ ብለው ይጸልያሉ። በእግዚአብሔር ፊት ቃል ይቀበላሉ። ስሙ ለዘላለም የተባረከ ይሁን። አሁን ጉዳዩ እግዚአብሔር ቃል ከሰጠ በኋላ እንዴት የሰጠንን ቃል እንውረሰው? ስሙ ለዘላለም የተባረከ ይሁን። የመጣላቸውን ቃል የወረሱ አሉ፣ የተነገራቸውን ቃል የወረሱ አሉ፣ የሆኑ አሉ፣ ቃሉና እነሱ አንድ የሆኑ አሉ። ስሙ ለዘላለም እግዚአብሔር የተባረከ ይሁን። ስለዚህ በ2018 በየቸርቾቻችን ቃል ታውጇል። በምንሄድበት ቤተክርስቲያን ሁሉ አብዛኛው ማለት በሚቻል ተመሳሳይም ይሁን ምንም ይሁን እግዚአብሔር ብቻ ቃል ሰጥቷል። 2018 ልንሆነውን 2018 ልንተገብር የምንችለውን እግዚአብሔር ቃል ሰጥቶናል። ስሙ ለዘላለም የተባረከ ይሁን። ስለዚህ ዛሬ የምንመለከተው ምንድነው? እንዴት ያንን ቃል ሆነዋለሁ፣ እንዴት ያንን ቃል የግሌ አድርጓለሁ፣ እንዴት ያንን ቃል ልተገብረው እችላለሁ፣ ያ ቃል ወደ እኔ እንዴት ሊመጣ ይችላል የሚለውን እንመለከታለን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። እግዚአብሔር ቃሉን ከሰጠ ታማኝ ነው፣ ያደርገዋል። እንዲያደርገው ግን እኛ እንዴት መሆን አለብን፣ እኛ እንዴት መዘጋጀት አለብን፣ እኛ ምን እየሰራን እንጠብቀው የሚለውን ነገር ማየት መቻል አለብን። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ቃል ይሰጣል። ብዙ ጊዜ እግዚአብሔር ትንቢት ያመጣል፣ እግዚአብሔር ፕሮፌሲ ያመጣል። ወደ አለመሆን የሚሆኑት በጣም ብዙ ናቸው፣ የሚሆኑት ትንሽ ናቸው። ለምን ከተባለ እንመለከታለን ዛሬ። ስሙ ለዘላለም የተባረከ ይሁን። የመጣብን ቃል የእግዚአብሔር ቃል ነው። እግዚአብሔር አይዋሽም፣ እግዚአብሔር አያመቻምችም፣ እግዚአብሔር ላያደርግ ቃሉን አይሰጥም። በትክክለኛው ስንነጋገር እግዚአብሔር ስሙ ለዘላለም የተባረከ ይሁን። ብቻ የእሱ ቃል ይሁን፣ ብቻ ከነፍስ አይሁን፣ ብቻ የተቀላቀለ አይሁን፣ ጉባኤ ታይቶ ብቻ ምናምን ታይቶ አገሪቱ ያለችበት ሁኔታ ብቻ ታይቶ የሚወጣ ቃል አይሁን፣ ከመንፈስ ቅዱስ ከዙፋኑ ከትሮኑ ይሁን። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ቃሉን ያደርገዋል። እግዚአብሔር ተናገረ ማለት ሆነ ማለት ነው። እግዚአብሔር የተናገረው ቃል ከምድር ጋር የተያያዘ ከሁኔታ ከፖለቲካ ከኢኮኖሚ ጋር የተያያዘ ሳይሆን ከእግዚአብሔር ጋር ብቻ የተያያዘ ነው። ይፈጽመዋል፣ ያደርገዋል። ጌታ ቃሉን ሲሰጠን ሊያስደስተን ያበሻ ልብስ አስለብሶ አዲስ አበባ ምናምን አድርገን ልንፈነጣጥስ እዛ ጋር የፕሮግራም ማሟሟቂያ ሳይሆን እግዚአብሔር አጀንዳ አለው። እግዚአብሔር ፐርፐዝ አለው። ልጁን ኢየሱስ ክርስቶስ መግለጥ ነው የሚፈልገው። መንፈስ ቅዱስ አንድ ነገር ነው ዓላማው፣ ኢየሱስ ክርስቶስን ማሳየት ነው የሚፈልገው። ቤተክርስቲያን የምትደምቅበትን ነው ማሳየት የሚፈልገው። ስለዚህ እግዚአብሔር ስሙ ለዘላለም የተባረከ ይሁን። ከብሉይ ኪዳን አንድ ሰው እንመለከታለን። በጣም ግልጽ የሆነ ሰው ስለ አብርሃም ነው። ያው ብዙ ጊዜ ተብሏል፣ ብዙ ጊዜ ተነግሯል፣ ግን ስለሚጠቅመን እንመለከተዋለን። ለምሳሌ ዘፍጥረት 12 እግዚአብሔርና አብርሃም ተገናኙ ማለት እግዚአብሔር አብርሃምን አገኘው። ከዛ በኋላ እግዚአብሔር ፕሮሚስ ገባለት፣ ቃል ሰጠው። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ስሙ ለዘላለም ይባረክ። ዘፍጥረት 12 የአብርሃም መጠራት ላይ የምንመለከተው ቃል አለ አይደል? የአብርሃም መጠራት ላይ እግዚአብሔር አብርሃምን እንዲህ አለው፣ ከሀገርህ ከወገንህ ከአባት ቤት ተለይተህ እኔ ወደ ማሳይ ምድር ሂድ አለው። ከዛ በኋላ ፕሮሚስ ሲገባለት እንመለከታለን። ታላቅ ሕዝብ አደርግሃለሁ፣ 1 ደግሞ መባረክሃለሁ፣ 2 ስምህን ገናና አደርገዋለሁ፣ 3 ለሌሎች በረከት ትሆናለህ። ከዚህ ውስጥ አሁን አንዱን ብናነሳ ስምህን ገናና አደርገዋለሁ። እግዚአብሔር ላይዋሽ አላለውም። እግዚአብሔር ዝም ብሎ እንደመጣለት አልተናገረም። እግዚአብሔር በቃ አብርሃምን ለማስደሰት አሁን ቸርችን ለማስደሰት ቸርችን በቃ ባበሻ ቀሚስ ፍንጥዝጥዝ ብለን ምናምን ፕሮግራም አድርገን አሟሙቀን ምናምን ለመሄድ አይደለም። እግዚአብሔር ለአብርሃም እዚህ ጋር ሲነገረው ደስ የሚሉ ቃሎች ናቸው አይደል? እግዚአብሔር ስሙ ግን እግዚአብሔር ታማኝ ነው። አብርሃም በመንገዱ ላይ ትንሽ የመሰነካከል መንገድ ትንሽ ወጣ ያለ መንገድ ቢገጥመው እግዚአብሔር ግን በታማኝነቱ እንደቀጠለ ነው። እግዚአብሔር ይሄንን ሳይፈጽም አብርሃም እንደማይሞት ኪዳን ገባለት። ስሙ ለዘላለም የተባረከ ይሁን። አሁን እግዚአብሔር በቸርች ቃል ሰጥቶናል። ቃሉ ማለት እግዚአብሔር ራሱ ነው። ስሙ ለዘላለም የተባረከ ይሁን። ስለዚህ እግዚአብሔር አይዋሽም።
እግዚአብሔር ይባረክ። እግዚአብሔር የሚናገርብን ቃል ይሆናል። እግዚአብሔር ያወጣብን ወርድ ይሆናል። እግዚአብሔር የተናገረው ነገር ይሆናል። በ2018 እግዚአብሔር ያለን ነገር ይሆናል። ስሙ ለዘላለም የተባረከ ይሁን። ሃሌሉያ። አንዱን ብናነሳ ስምህን ገናና አደርገዋለሁ። እንደ አብርሃም የገነነ ሰው አለ እንዴ? እንደ አብርሃም ስም የገነነ አለ እንዴ? በትክክለኛ ስንነጋገር በመጽሐፍ ቅዱሳችን እንደ አብርሃም የተጠራ አለ እንዴ? ይኸው አብርሃም እስካሁን ይሰበካል፣ ወደፊትም ይሰበካል። ስምህን ምን አለው? ገናና አደርገዋለሁ። ለዋልሽ አልተናገረም። እግዚአብሔር አላቃተውም። ስሙን አግኖታል። በአይሁድ ዘንድ የገነነ ነው። በቤተ ክርስቲያን ዘንድ የገነነ ነው። ትምህርቶች ይወጣሉ። የተለያዩ ከዚህ ውስጥ የሚወሰዱ አሉ። ለቤተ ክርስቲያን የታወጀ አለ። ለሰዎች የሚመጣ አለ። ስሙ ገኗል። የአብርሃም እግዚአብሔር ላያደርግ አልተናገረም። እግዚአብሔር ስሙ ለዘላለም የተባረከ ይሁን። እግዚአብሔር የተናገረውን ነገር ይፈጽማል። እግዚአብሔር የተናገረው ነገር ያደርጋል። ግን መጽናት፣ ግን ቃሉ እንዴት ሥጋ ላልብሰው የሚለውን ከመንፈስ ቅዱስ ጋር ሞር ህብረት፣ እግዚአብሔርን ማመን፣ ቃሉን ማመን፣ ቃሉ የሚፈልገውን ነገር ማድረግ። አብርሃም ጥርጣሬ ይገባዋል። ጥርጣሬያችንን እናስወግድ። አብርሃም ተስፋ ይቆርጣል። ተስፋ መቁረጥን ከአብርሃም ህይወት እንድንማር ነው የተጻፈልን። እግዚአብሔር አይሳሳትም፣ ሰው ግን ይሳሳታል። በመጽሐፍ ቅዱሳችን ልዩ የሚያደርገው ምንድን ነው? አብ አይሳሳትም፣ ወልድ አይሳሳትም፣ መንፈስ ቅዱስ አይሳሳትም። ሰው ግን ይሳሳታል። ሰው ግን እንደሚሳሳት መጽሐፍ ቅዱሳችን ተጽፏል። የማይሳሳተው ግን መለኮት አይሳሳትም፣ መንፈስ ቅዱስ አይሳሳትም። ስሙ ለዘላለም የተባረከ ይሁን። ሃሌሉያ። የሰው ስህተት አለበት እንጂ መጽሐፍ ቅዱሳችን የእግዚአብሔር ስህተት የለበትም። የመንፈስ ቅዱስ ስህተት የለበትም። ስለዚህ በስህተት አይናገርም። እግዚአብሔር በመጣለት አይናገር፣ ለማስደሰት አይናገርም። ስሙ ለዘላለም የተባረከ ይሁን። የእግዚአብሔር ቃል የሚሰራ ቃል ነው፣ የሚሆን ቃል ነው፣ የሚፈጽመው ቃል ነው። ስሙ ለዘላለም የተባረከ ይሁን። ወደ ሁለተኛ ሰው ስንመለከት ስምዖን የሚባል በአዲስ ኪዳናችን የኢየሱስ ክርስቶስ መወለድ ጊዜ የምናውቀው ሰው ነው። በቃ ሲምፕል እንድናይ ስለፈለግኩ ነው። ስሙ ለዘላለም የተባረከ ይሁን። ሉቃስ 2 ላይ እስቲ ሄደን እንመለከተዋለን። ሉቃስ 2 ላይ ሄደን ስንመለከተው ስምዖንን እግዚአብሔር ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ተወለደ። ኢየሱስ ክርስቶስ ከተወለደ በኋላ ወደ መቅደስ ይዘውት ገቡ ኢየሱስ ክርስቶስን። ከዛ ስምዖን የሚባለውን ሰውዬ ምን አይነት ሰውዬ እንደሆነ በዚሁ ገረፍ አድርገው ይነግራል። ስሙ ለዘላለም የተባረከ ይሁን። በዚያን ዘመን ምዕራፍ 2 ከመጀመሪያው የስምዖንን ታሪክ እንዳገኘው ወደ መቅደስ ሲገቡ ከሚለው ይሻላል። ከቁጥር 41 ጀምሮ ስሙ ለዘላለም የተባረከ ይሁን። ከቁጥር 41 ጀምሮ ሉቃስ 2 ከቁጥር 41 ጀምሮ ወላጆቹ ተሳስቻለሁ። አሁንም ከቁጥር 21 ጀምሮ እግዚአብሔር ስሙ ለዘላለም የተባረከ ይሁን። ከቁጥር 21 ጀምሮ ስሙ ለዘላለም የተባረከ ይሁን። 8 ቀን ሆኖት የመገረዣው ጊዜ ሲደርስ ከመጸነሱ በፊት መልአኩ ባወጣለት ስም ኢየሱስ ተባለ። በሙሴ ሕግ መሰረት የመንጻታቸውን ወቅት በተፈጸመ ጊዜ ዮሴፍ፣ ማርያም ሕፃኑን ለጌታ ለማቅረብ ወደ ኢየሩሳሌም ይዘውት ወጡ። ይኸውም በጌታ ሕግ ተባት የሆነ በኩር ሁሉ ለጌታ የተቀደሰ ይሆናል ተብሎ እንደተጻፈ ለመፈጸምና ደግሞም በጌታ ሕግ 2 ዋኖሶች ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ለማቅረብ ነበረ። በዚያን ጊዜ ጻድቅ ትጉህ የሆነ ስምዖን የሚባል አንድ ሰው በኢየሩሳሌም ይኖር ነበረ። እርሱም የእስራኤልን መጽናናት የሚጠባበቅ መንፈስ ቅዱስ በላዩ ያደረ ነበረ። እርሱም በዚህ ጊዜ በመንፈስ ቅዱስ ተመርቶ ወደ ቤተ መቅደስ ገባ። የልጆቹ ወላጆች በሕጉ ልማድ መሰረት ተገቢውን ሊፈጽሙለት ሕፃኑ ኢየሱስን ይዘው በገቡ ጊዜ ስምዖን ተቀብሎ አቀፈው። እግዚአብሔር እያመሰገነ እንዲህ አለ፣ ጌታ ሆይ ቃል በገባው መሰረት አሁን ባሪያን በሰላም አሰናብተው፣ ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳን አይተዋልና እያለ ይጸልያል። ስምዖን ፕሮሚስ ተገብቶለታል።
በዚያን ጊዜ ጻድቅ ትጉህ የሆነ ስምዖን የሚባል አንድ ሰው ነበረ፣ በኢየሩሳሌም ይኖር ነበረ። እርሱም የእስራኤልን መጽናናት የሚጠባበቅ መንፈስ ቅዱስ በላዩ ያደረሰው ነበረ። ደግሞም የጌታ መሲህ ሳያይ እንደማይሞት በመንፈስ ቅዱስ ተገልጦለት ነበረ። የጌታን መሲህ ሳታይ አትሞትም። ስምዖን ቃል ወጥቶልሃል። ስምዖን አንድ ቃል ከሰማይ ወጥቶልሃል። ስምዖን እግዚአብሔር ቃል ሰጥቶታል። ምን አይነት ቃል? መሲሁን ሳታይ አትሞትም። በቃ አለቀ። እግዚአብሔር ይባረክ። በቸርቻችን ቃል ታውጇል፣ ይሆናል። ሃሌሉያ። ቃሉን አምነዋለሁ። እግዚአብሔር ከተናገረ ያደርጋል። ስሙ ለዘላለም የተባረከ ይሁን። ግን የስምዖን ባህሪ ትጋት አለው፣ ቅድስና አለው፣ ጸሎት አለው። ስሙ ለዘላለም ከመቅደስ የሚጠፋ ሰው አይደለም። መንፈስ ቅዱስ ጋር ህብረት የሚያደርግ ነው። ከመንፈስ ቅዱስ ጋር ህብረት ስለሚያደርግ ነው መንፈስ ቅዱስ የመራው። ሃሌሉያ። መንፈስ ቅዱስን የሚያማር ማንነት አልነበረው። የተነገረውን ቃል ጠባቂ ነበረ። የተነገረውን ቃል በመትጋት በጸሎት እግዚአብሔርን በመጠባበቅ ቃሉ ይሆንብኛል በእምነት የጠበቀ ሰው ነበረ። ሃሌሉያ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስምዖን ምን አይነት ሰው ነህ? መሲህ ሳያይ አልሞትም። ሃሌሉያ። እግዚአብሔር ቃል ሰጥቶኛል። እግዚአብሔር ቃል ሰጥቶኛል። ስምዖን እድሜ ያልቋል፣ ይለቅ፣ ግን አልሞትም። እግዚአብሔር አንድ ቃል፣ አንድ ፕሮሚስ፣ አንድ ኪዳን ገብቶልኛል። ሃሌሉያ። ስሙ ለዘላለም የተባረከ ይሁን። መሲሁን ሳያይ አይሞትም። በ2018 የተነገረብኝ ቃል ሳላይ አልሞትም። ለምን? እግዚአብሔር ተናግሯል። እግዚአብሔር ቃል ሰጥቷል። እግዚአብሔር ቃሉ ለሆነ ነገር አይሰጠንም፣ ለፕሮግራም አይሰጠንም። ሊሰራ ልጁን ሊያሳይ። ሃሌሉያ ሃሌሉያ። መንፈስ ቅዱስ ስሙ ለዘላለም የተባረከ ይሁን። እንደዚህ እንደ ስምዖን እንድንጸና ኃይል ሁነን አንተ፣ ጉልበት ሁነን አንተ፣ ቃሉን ጠባቂ አድርገን አንተ፣ ቃሉን በጉጉት የምንጠብቅ በቅድስና በእውነት በመንፈስ እግዚአብሔርን በማመን ልባችን በተሸረሸረ ሁኔታ ሳይሆን ይሆናል አይሆንም በሚል ሁኔታ ሳይሆን፣ ይሄው ስምዖን ምስክራችን ነው። ያረጀ ሰው ነው፣ ትልቅ ሰው ነው፣ ግን አይሞትም። መሲሁን ሳያቅፍ መንፈስ ቅዱስ ኪዳን የገባለት እግዚአብሔር ቃል የሰጠው ስሙ ለዘላለም የተባረከ ይሁን። ሃሌሉያ 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 ሃሌሉያ። እግዚአብሔር ስሙ ለዘላለም ይባረክ። ነቨር የእግዚአብሔር ቃል ይሆናል። የእግዚአብሔር ቃል ከራሱ ጋር የተያዘ ነው። በእኔ ሁኔታ፣ በእኔ አቅም፣ በእኔ ኮንዲሽን ጋር አያይዞ ምናምን የሚናገረው አይደለም። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ለአብርሃም እንደዛ ነው፣ ለስምዖን እንደዛ ነው። ብዙ አባቶችን ማየት ይቻላል። ጳውሎስ ራሱ መመልከት ይቻላል። ሃሌሉያ። ኢየሱስ ራሱ ኪዳን አለው። መንፈስ ቅዱስ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ተናገረ ማለት አደረገ ማለት ነው። እግዚአብሔር ቃል ሰጠ ማለት ሆነ ማለት ነው። ጻድቅ ትጉህ የሆነ አያቆሽሽም፣ ራሱን ጻድቅ ነው፣ ቃሉን ጠባቂ ነው፣ ይተጋል። በመንፈሳዊ ነገር መትጋት አለብን። መንፈሳዊ ነገር መጨመር ቃሉ እንዲሆን፣ ቃሉን ማሰላሰል፣ ቃሉን ሜዲቴት ማድረግ፣ ቃሉ እንዲወርሰን፣ ቃሉ የኛ እንዲሆን፣ ቃሉ ከኛ ጋር ህብረት እንዲያደርግ፣ ቃሉና እኛና ቃሉ አንድ እስከምንሆን ድረስ ስሙ ለዘላለም የተባረከ ይሁን። ቃሉን ማክቶምተም፣ ቃሉን ማውራት፣ ቃሉን መነጋገር፣ በቃሉ ላይ መጸለይ፣ ከቃሉ ጋር ህብረት ማድረግ፣ በቃሉ ዙሪያ እየገለጠን ማንበብ፣ እየገለጠን እያወጣን ማየት፣ መጸለይ፣ ህብረት ማድረግ ከቃሉ ጋር። ቃሉና እኛ እንዳንተላለፍ፣ ቃሉ አዋጅ ብቻ እንዳይሆን፣ ቃሉ ድምፅ ብቻ እንዳይሆን፣ ድምፁ እንዲገለጥ፣ ድምፁ በላያችን ላይ እንዲሰራ፣ ቤታችን ላይ እንዲሰራ፣ ጓዳችን ላይ እንዲሰራ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ኢሳይያስ 55:11 እንደዚህ ለናል የእግዚአብሔር ቃል። ኢሳይያስ 55:11 ካፌ የሚወጣው ቃሌ በከንቱ ወደ እኔ አይመለስም፣ ነገር ግን የምሻውን ያከናውናል፣ የተላከበትን ዓላማ ይፈጽማል። እግዚአብሔር በቃሉ እርግጠኛ ነው፣ ይሰራል አለ ቃል። ከሚሰራባቸው ሰዎች እንድንሆን እግዚአብሔር ይርዳል። በጉባኤ ውስጥ በጣም ብዙ ሰዎች አሉ። በጉባኤያችን በጣም ብዙ ሰዎች አሉ። ከዛ መካከል ሰምተው ከሚደነቁ ሳይሆን ሰምተን የራሳችን የምናደርግ፣ ሰምተን የሚሰራብን እንድንሆን እግዚአብሔር ይርዳን። ሰምተን ዋው የምንል ሳይሆን ሰው ላይ ሰራ፣ እህቴ ላይ ሰራ፣ ወንድሜ ላይ ሰራ፣ አጠገቤ ላይ ያለው ሰራ፣ እኔ ምነቅ ማማረር እንዳይሆን፣ ምቀኝነት እንዳይዘን። ሰው ላይ ሲሰራ ምቀኝነት ይይዘናል። ሰዋዊ ባህሪ አንዳንድ ጊዜ ብቅ ይላል። እንትና ላይ ሲሰራ ደስ አይለንም፣ እኛ ላይ እንዲሰራ። እኛ ግን የት ነን? እሱ እየተጋ ነው። እሱ እንደ ስምዖን እየተፍጨረጨረ ነው። እግዚአብሔር ባለው መንገድ እየሄደ ነው። እግዚአብሔር ባስቀመጠለት አቅጣጫ እየሄደ እግዚአብሔርን አምኗል። እግዚአብሔርን አምናለች።
እሷ በእንደዚህ አይነት መንገድ ሄዳ ቃሉን ስታገኝ እኛ የተለያየ ነገር ውስጥ ገብተን እየተኛን እየተጋደምን ደስ እያልን ጠዋት 6 ሰዓት ከሰዓት 6 ሰዓት እየተነሳን ምንም ከእግዚአብሔር ጋር ህብረት ቲክቶክ፣ ፌስቡክ፣ ፊልም ምናምን እያየን የተለያዩ ነገሮች እያደረግን እኛ ላይ እንዲሰራ እግዚአብሔር ቃል ምሕረት ያድርግልን። እግዚአብሔር ቸርነት ያድርግልን። እግዚአብሔር ቢያንስ ለእግዚአብሔር ለቃሉ ቦታ ይኑረን፣ ሪስፔክት ይኑረን። ከቃሉ ጋር ትንሽ ጊዜ እናጥፋ። ቃሉ እንዲሰራብን እናደርግ። የእግዚአብሔር ምሕረት ያግዘን፣ የእግዚአብሔር ቸርነት ያግዘን። ከሰነፈ ጋር እግዚአብሔር ብዙ አይወግንም። ቢመጣም አይጠቅመንም። የእውነቴ ነው። ቢመጣም ምንም የራሳችንን ነገር ነው እንጂ የምንሰራበት የምናከናውነው ነገር ትንሽ ነው። ሳያስቡ የመጣባቸው ቃል፣ ሳያስቡ የተከፈተባቸው ዓለም፣ ሳያስቡ የመጣባቸው ጸጋ ምንም ሳይጠቅማቸው በጥብጠው ረብሸው ነው የሚሄዱት። ረጅም አይሄዱም። እግዚአብሔር ስሙ ለዘላለም የተባረከ ይሁን። እንትጋ፣ እንጸልይ፣ ህብረት እናደርግ፣ ከእግዚአብሔር ጋር አንድ እንሆን። እግዚአብሔር እንደነገረ እንደ አባቶች በፊቱ እንገኝ፣ በፊቱ እንጩህ። በእግዚአብሔር ፊት ካፌ የሚወጣው ቃል እግዚአብሔር ካፉ ወጥቷል። ቃል ለ18 ሰጥቶናል። በከንቱ ወደ እኔ አይመለስም። እግዚአብሔር እኛ ቢያልፈን የሚሰራባቸው አሉ። በከንቱ አይመለስም። እግዚአብሔር ሰው አለው። እግዚአብሔር ከዛ ውስጥ ሰው ያድርገን። እግዚአብሔር በከንቱ ወደ እግዚአብሔር አይመለስም። ዝም ብሎ ለማሟሟቅ አይነገርም እግዚአብሔር። ስለዚህ እግዚአብሔር ይርዳን፣ እግዚአብሔር ያግዘን፣ እንዲሰራብን፣ እንዲሆንብን፣ ከሰዎቹ መካከል እንድንሆን፣ የሰራባቸውን ሰዎች ሰብስበን በስማም ሰራባቸው ዋው ደስ ሲል ሁሉ ጊዜ ምስክር ሰሚዎች አንሁን፣ ምስክር አዳማጮች አንሁን። እስቲ በአሁኑ እኛንም ያግኘን። እስቲ እግዚአብሔር ይስራብን፣ በምኞት ሳይሆን በተግባር፣ በምኞት ሳይሆን እግዚአብሔርን በማስደሰት መንገዱን በመሄድ የሚከፈሉን ዋጋ በመክፈል ስሙ ለዘላለም የተባረከ ይሁን። 45:23 እዛው ኢሳይያስ 45:23 ኢሳይያስ 45:23 እንደዚህ ይለናል። ስሙ ለዘላለም የተባረከ ይሁን። ጉልበት ሁሉ በእኔ ፊት ይንበረከካል፣ አንደበት ሁሉ በእኔ ይምላል ብዬ በራሴ ምያለሁ። የማይታጠፍ ቃል ካፌ በጽድቅ ወጥቷል። የማይታጠፍ ቃል ካፌ በጽድቅ ወጥቷል። ሃሌሉያ! አይታጠፍም ቃሉ። ሰው አያጥፈውም። ክፉ መንፈስ አያጥፈውም። ፋይናንስ ምናምን አያጥፈውም። የእግዚአብሔርን ቃል ማጠፍ የሰው ቃል ይታጠባል። የአጋንንት ቃል ይታጠባል። እመታለሁ ብሎ ወጥቶ ይመታል አጋንንት። ሰው አቅም ሲያጥረው ቃሉን ያጥፋል። ሰው በተለያየ ምክንያት ቃሉን ያጥፋል፣ ይዋሻል፣ ወይንም ደግሞ አልችልም ይላል። አጋንንት ጉልበት ከማነሱ የተነሳ አይችልም፣ ቃሉ ሙሉ ለሙሉ አይፈጸምም። የእግዚአብሔር ቃል ግን ነበር ማንም ሊያጥፉ አይችልም። በቃሉ እርግጠኛ እንሁን። በሰጠን ቃል በታወጀብን ቃል እርግጠኛ እንሁን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ይፈጸማል፣ ይሆናል። ቃል ሥጋ ይለብሳል። ቃል የኛ ይሆናል። ማላባስ ፔቬሬ እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስለዚህ የምለው ይህ ነው። ቃሉ እንዲሰራብኝ ከመንፈስ ቅዱስ ጋር ህብረት፣ ሞር ከመንፈስ ቅዱስ ጋር ሞር መጸለይ። ትናንት ትንሽ ጸሎት ነበር። ዛሬ ማብዛት። ቃል ይሆናል፣ ቃል ይፈጸማል፣ ቃል አካል ይለብሳል። እግዚአብሔር ሆይ ምራኝ፣ መንፈስ ቅዱስ ሆይ ንገረኝ፣ ቃሉ እንዲሰራብኝ፣ ቃሉ እንዲሆንብኝ፣ የተነገረብኝ ቃል በላይ ላይ አካል እንዲለብስ፣ እንዲጨብጠው፣ እንዲዳስሰው፣ እንዲታይ። ቃል ይታያል ሲሆን በተግባር ይታያል ቃል። ሃሌሉያ! ስሙ ለዘላለም የተባረከ ይሁን። ከመንፈስ ቅዱስ ጋር ህብረት ማድረግ፣ ከመንፈስ ቅዱስ ጋር አታች መሆን፣ ከመንፈስ ቅዱስ ጋር ጊዜ ማሳለፍ፣ ቃሉን መመርመር፣ ቃሉን ማየት። ሃሌሉያ! ስንፍናን ከላያችን ላይ ማሰብ። ቲክቶክ ነው የሚገለን፣ ሚዲያ ነው የሚገለን፣ አውቀዋለሁ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስለዚህ ከመንፈስ ቅዱስ ጋር ህብረት ማድረግ፣ መንፈስ ቅዱስን መጠየቅ። መንፈስ ቅዱስ ብዙ ማንነቶች አሉት። ኃይል ነው፣ እንትን ነው፣ ብዙ ይባላል። ከዛ ውስጥ አንዱ መንፈስ ቅዱስ ምንድን ነው? መካሪ ነው። ይመክራል። መንፈስ ቅዱስ ኮንሰልት ያደርጋል። መንፈስ ቅዱስ ኮንሰልታንት ነው። መንፈስ ቅዱስ ይመክራል። ይህን ብታረግ እንደዚህ ቁጭ አድርጎ ሰው ለሰው እንደሚመክር ቤተ ክርስቲያን
ትዳር ላይ ችግር ሲፈጠር ቤተክርስቲያን ሄደው በቤተክርስቲያን እንደሚመከሩ 2 ቁጭ ተደርገው መካሪው ቁጭ ይላል 3 ሆነው እንደሚመከሩ ይሄን ብታስተካክሉ ትዳሩ በምክር እንደሚፈወስ ልክ እንደዛ 2018 የተነገረብኝ ቃል አለ፣ የወጣብኝ ቃል አለ። ጌታ መንፈስ ቅዱስ ይህ ቃል የኔ እንዲሆን እንዲሰራብኝ ምላክ ስትሉት ይነግራችኋል። መንፈስ ቅዱስ መካሪ ነው። መንፈስ ቅዱስ ገሳጭ ብቻ አይደለም። መንፈስ ቅዱስ መካሪ ነው። ሃሌሉያ! ይመክራል። መንፈስ ቅዱስ ተቆጪ ብቻ አይደለም። መንፈስ ቅዱስ ስሙ ለዘላለም የተባረከ ነው። ይሄን ብታረቅ ይሄን ይሆንልሃል፣ ይሄን ብታረቅ ይሄን ብትተው ያን ብትጨምር እንደዚህ የተለያዩ ምክሮች ይሰጣል። እንደያለንበት ሁኔታ መንፈስ ቅዱስ ያውቃልና ይመክረናል። መንፈስ ቅዱስ እባክህ ምከረኝ እንበለው። መንፈስ ቅዱስ ምክር ለግሰኝ እንበለው። መንፈስ ቅዱስ እባክህ ምክርን ስጠኝ። የተነገረብኝ ቃል አለ። ይሄ ህይወት ይብቃ፣ ይሄ ዘመን ይብቃ። ያወጣብኝ ቃል፣ የተነገረብኝ ቃል እንዲሰራብኝ፣ አካል እንዲለብስብኝ መንፈስ ቅዱስ ምን ላድርግልህ? ምን ልጨምር? ምን ልቀንስ? ምን ክፍል ላንብብ? ምን ከቃሉ ጋር የሚሄድ እባክህ ስጠኝ፣ አስተምረኝ። በተለያዩ ሁኔታዎች አስተምረኝ። ለቃሉ መጋቢ እንዲሆን እንዲወፍር ቃሉ ውስጤ እንዲብላላ፣ እንዲጨምር፣ እንዲገዝፍ፣ እንዲገዛኝ፣ እንዲቆጣጠረኝ መንፈስ ቅዱስ ምን ላድርገው ይባለው። መንፈስ ቅዱስ ይመክራል። በመንፈስ ቅዱስ ምክር አገር ድኗል። በመንፈስ ቅዱስ ምክር ትዳር ይድናል። በመንፈስ ቅዱስ ምክር የወደቀው ይነሳል። በመንፈስ ቅዱስ ያዘመመው ይቃናል። በመንፈስ ቅዱስ በቃ አለቀለት የተባለው ነገር ህይወት ያገኛል፣ ይቀጥላል። መንፈስ ቅዱስ ምንድን ነው? መካሪ ነው። ስሙ ለዘላለም የተባረከ ይሁን። መሪ እንደሆነ መንፈስ ቅዱስ መካሪ ነው። መንፈስ ቅዱስ እስራኤልን በምድረ በዳ ሲመራ ስሙ ለዘላለም የተባረከ ይሁን። አንድ ቀን ተሳስቶ ሰው ሀገር አስገብቷቸው ያውቅ? ወይኔ ተሳስቼ በዚህ በኩል መራዋችሁ፣ በዚህ በኩል አስገባችሁ። ስህተት አልባ ነው ይሄ ቃል። መንፈስ ቅዱስ ስህተት አልባ ነው። የተሳሳተ አምላክ አይደለም። በግምት የሚመክር የሚመራ አምላክ አይደለም። ሰዎቹ ተሳሳቱ እንጂ መንፈስ ቅዱስን ስንከታተለው በእስራኤል በምድረ በዳ ጉዞ ላይ ቀጥ አድርጎ ሳይሳሳት ተስፋይቷ ምድር አፍንጫቸው ላይ ነው ያደረሳቸው። ውስጥ አስገብቶ ነው ያስወረሳቸው። ስለዚህ መንፈስ ቅዱስ ላይ እርግጠኛ እንሁን። ሲመራን ሲነግረን ሊገለን አይደለም። ተው ሲለን ሊገለን ሊያጠፋን አይደለም። የመንፈስ ቅዱስ ምክር እኛን ለመጉዳት አይደለም። በትክክል ይመክራል፣ ያጽናናል። መንፈስ ቅዱስ ያሳያል። መንፈስ ቅዱስ ይነግረናል። መንፈስ ቅዱስ አይሳሳትም። መንፈስ ቅዱስ ከሙሴ ጀምሮ ሌሎቹ እንዳለ ሊሳሳቱ፣ ሰው ይሳሳታል። መንፈስ ቅዱስ ግን አይሳሳትም። እግዚአብሔር መንፈስ አይሳሳትም። ስህተት አልባ ነው። ሃሌሉያ ሃሌሉያ። ስለዚህ ዛሬም ምከረን ስንለው ሊጥለን፣ እኛን ወደኋላ ሊያስቀረን፣ እኛን እንትን ሊለን አይደለም። በትክክል ይመራል። ሳይስት ይመክራል፣ ሳይሳሳት ይመክራል። የሚሆነውን ይመክራል፣ እንድንሆን ይመክራል። ቃሉ በላያችን ላይ እንዲለብስ ይመክረናል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ይህን ነው ዛሬ የምላችሁ። ወጥቶ አልቋል። እያንዳንዱ ቤተ ክርስቲያን ያለችበትን ያውቃል መንፈስ ቅዱስ። የተለያየ አካል ነን፣ አንድ አይደለንም። ሴሎቻችን ይለያያል። እጅ፣ እግር ምናምን ስራው እንደሚለያይ ሁላችንም ስራችን ይለያይ። ግን በአካል በሄድ በማንነት አንድ ነን። ጫማ ብድግ ብሎ እግር ብድግ ብሎ እንደ እጅ አይደለም። ስለዚህ ለእግር የሚሰጠው ቃል ያውቃል። ለእጅ ምን እንደሚሰጠው ያውቃል። መንፈስ ቅዱስ ስሙ ለዘላለም የተባረከ። ቃሉ የተለያየ ቢሆንም ለአካሉ ነው። አካሉ እንዲገነባ፣ አካሉ እንዲጸና፣ አካሉ እንዲበረታ፣ አካሉ ጎልቶ እንዲታይ፣ እግዚአብሔር ደምቆ እንዲታይ፣ ኢየሱስ ድምቅ እንደ ፀሐይ እንደ በጋ ፀሐይ ክርር ብሎ እንዲታይ ሁሉም ያወራለት ስሙ ለዘላለም የተባረከ ይሁን። የምላችሁ አንድ ነገር ነው። ቃል ተሰጥቶናል፣ ቃል ታውጆብናል፣ ቃል ተነግሮናል። ስለዚህ ያ ቃል አካል እንዲለብስ ቃል ስጋ ለበሰ እንደተባለ ስሙ ለዘላለም የተባረከ ይሁን። ቃል በላይ ላይ ስጋ እንዲለብስ ሃሌሉ ቃል እንዲታይ የተነገረብኝ ቃል እንዳይመክን ባዶ እንዳይሆን አዋጅ ብቻ እንዳይሆን አካል እንዲለብስ እንዲታይ ህይወቴ ላይ ዘመኔ ላይ አገልግሎቴ ላይ ስራዬ ላይ ቢዝነሴ ላይ ትዳሬ ላይ ልጆቼ ላይ ገስ መውጣት መግባቴ ላይ በሄድኩበት ሁሉ ቃሉ እንዲታይ መንፈስ ቅዱስ ምከረኝ እንበለው። ከመንፈስ ቅዱስ ጋር ህብረት እናድርግ። አንዳንድ ነገሮችን እንቀንስ፣ አንዳንድ ነገሮችን እንተው። ከመንፈስ ቅዱስ ጋር ህብረት እናድርግ። እግዚአብሔር ሊሰራ ተነስቷል። እኛም እንስራ።
በዚህ በመጨረሻ ዘመን በተጠናቀቀ ዘመን እግዚአብሔር ልጁን ኢየሱስ ክርስቶስ ሊያሳይ ፈልጓልና መንፈስ ቅዱስ እባክህ ምከረኝ እንበለው። ስምህ ለዘላለም ይባረክ። እናመሰግንሃለን፣ ከፍ እናደርግሃለን። ቃል ስለሰጠህን ስምህ ለዘላለም የተባረከ ይሁን። ድምፅን ስላልከለከልከን እናመሰግንሃለን። እኛም ደግሞ ጸጋህ በስቶልን፣ ምሕረትህ በስቶልን፣ ኃይልህ በስቶልን፣ መንፈስ ቅዱስ ጽናት በስቶልን፣ መንፈስ ቅዱስ ቃሉን የምንወርስ አድርገን፣ ቃሉን የምንገልጥ አድርገን፣ ቃሉ የሚታይብን አድርገን፣ ቃሉ እንድንሆነው እርዳን። ስምህ ለዘላለም የተባረከ ይሁን። ይህ ስለሚሆን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ዘመናችሁ ሁሉ ይባረክ። ቃሉን የምትመስሉ ሁኑ፣ ቃሉን የምትሆኑ ሁኑ። ቃሉ በእናንተ ይታይ፣ ቃሉ በእኔ ይታይ፣ እግዚአብሔር በቃሉ ይታይ፣ ኢየሱስ በቃሉ ይታይ፣ በሰጠን ቃል ይታይ። ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ሁል ጊዜ ይወደናል፣ ይወዳችኋል። ኢየሱስ ስሙ ይባረክ። አሜን።